ነገ መስከረም 12 ለአምላክ እናት ያልታዘዘ ምላስህ ለአንተም አይታዘዝ ብሎ ረገመው። ወዲያው ምላሱ ተጎልጉሎ ደረቱ ላይ ወደቀ። አደራ ይህን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ነገ መስከረም 12 እንኳን ለቅዱሳን ሊቃውንት አባቶቻችን ለ200ዎቹ ቅዱሳን ሊቃውንት አባቶቻችን ዓመታዊ የጉባኤ በዓላቸው በሰላም አደረሰን። በጣም ይገርማል። የንስጥሮስና የጀሌዎቹን የተከታዮቹን የሐሰት ትምህርት ድል የነሱበት። በነገራችን ላይ የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው የቅዱሳን ጉባኤያት 3 ብቻ ናቸው። 3 እነሱም አንደኛው በ318 ዓመተ ምህረት በኒቂያ 318ቱ ሊቃነ ጳጳሳት የተሰበሰቡበት ጉባኤ ነው። ሁለተኛው በ373 ዓመተ ምህረት በቁስጥንጥንያ 150 ሊቃውንት አባቶቻችን ያደረጉት ጉባኤ ነው። ሶስተኛው ደግሞ በዚህች ቀን መስከረም 12 የምናከብረው በ424 ዓመተ ምህረት በኤፌሶን የተካሄደው ጉባኤ ኤፌሶን በ200 ሊቃውንት አባቶቻችን የተካሄደው ነው። ጉባኤ ኤፌሶን ለምን ተካሄደ? በዚህ ወቅት ስመ ክፉ የሆነው ንስጥሮስ ተነስቶ የእስያ አብያተ ክርስቲያናትን አወካቸው። ትምህርቱ ክርስቶስን ሁለት አካል ባህሪ ነው የሚለው ሎቱ ስብሐት። በእውነት እንየው ከተባለ ግን ጥላቸው ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ጋር ነበር። በጣም ይገርማል። ጌታችንን ወደ ሁለት የከፈለው እኮ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን የአምላክ እናት አይደለሽም ለማለት እኮ ነው። ላቲ ስብሐት። ይህንን ነገር ቅዱስ ቄርሎስ በሰማ ጊዜ ንስጥሮስን ሄዶ ቢመክረውም ሊመለስ አልቻለም። በዚህም ምክንያት በቁስጥንጥንያው ንጉሥ በትንሹ ቴዎዶሲዮስ አማካኝነት በኤፌሶን ጉባኤው ተዘጋጀ። ይሄ ጉባኤ የቤተ ክርስቲያናችን የመጨረሻው የተቀደሰ ጉባኤ ይባላል። የመናፍቃኑን ጥርቅም ሳንቆጥር በዚች ከተማ በኤፌሶን 200 ሊቃውንት በዚህ ጉባኤ ተገኙ። የሚገባው ጸሎት፣ ምህላና ሱባኤ ከተፈጸመ በኋላ ጉባኤው ተጀመረ። አፈ ጉባኤው ደግሞ ሊቀ ማኅበር ማር ቅዱስ ቄርሎስ ነበርና በጉባኤው ፊት ንስጥሮስን ተከራክሮ ድል ነሳው፣ ምላሽም አሳጣው። ከቅዱሳት መጻሕፍት ክርስቶስ አንድ ባሕሪ መሆኑን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ የአምላክ እናት መሆኗን እየጠቀሰና በምሳሌ እያሳየ ረታው። የሰይጣን ማደሪያ ንስጥሮስ ግን አላምንም፣ እምቢ አልቀበልም በማለቱ በጉባኤው ተወግዞ ተለየ። ቅዱሳን ሊቃውንትን በቅዱስ ቄርሎስ አርቃቂነት 12 አንቀጽ ያለው መጽሐፍ አዘጋጅተው ወደ ዓለም ሁሉ ላኩ። በነገራችን ላይ እነዚህ 12ቱ አንቀጾች ዛሬም በእኛ ቤተ ክርስቲያን ቅዳሴ መጨረሻ ላይ ሃይማኖተ አበው እየተባለ ከሚነበቡት ውስጥ ጭምር ናቸው። ከእነዚህም አንቀጾች ውስጥ ደግሞ አንዱ ድንግል ማርያም ታኦዶኮስ የእግዚአብሔር እናት ናት የሚል ነው። በጣም አይገርማችሁም? እመቤታችንን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክን የአምላክ እናት ዘላለማዊት ድንግል ፍጽምት ንጽሕት አማላጅ ቤዛ ብሎ ማመን ለሰማያዊ ርስት የሚያበቃ በጎ ሃይማኖትና ትምህርት ነው። እጅግ በጣም የሚገርማችሁ ጉባኤው ከተጠናቀቀ በኋላ ሊቁ አባታችን ማር ቅዱስ ቄርሎስ ተስፋ አልቆረጠም። ወደ ንስጥሮስ ሄደና በእናታችን በቅድስት ድንግል ማርያም